የእግዚአብሔርን ቃል ለማስተላለፍ በዚህ በታላቁና በቅዱሱ አውደ ምሕረት እንድቆም ፈቅዶልኛልና ስለፈቀደልኝ አምላክ እግዚአብሔርን አመስግኑት። አትፍራ በሉ እስቲ ሁላችሁ። አይሰማም። አትፍራ አትፍራ አትፍራ። እኛም አንፈራም። ከእነሱ ካሉት ይልቅ ከእኛ ያሉት ይበልጣሉና አትፍራ። ይህንን ቃል የተናገረው ታላቁ ነቢይ ቅዱስ ኤልሳዕ። እንግዲህ ቅዱስ ኤልሳዕ የፍርሃት ነቢይ አይደለም፣ የጥበብ ነቢይ ነው። ማይመረ ሕወሓት የሆነ ነቢይ ነው። የተሰወረውን ሁሉ በአምላኩ ቸርነት መግለጽ የሚችል ነቢይ ነው። ቅድም ሊቃውንቱ ሲዘምሩ ሰምታችኋል። ነቢያት ሰማዮኪ እለ ርእዩ ሕወሓተ ገነተ ጽጌ እጾተ ወእተ ምስራቅ ህትምተ እያሉ ስለ እመቤታችን ሲያመሰግኑ ሰምታችኋል። እንግዲህ ነቢዩ ኤልሳዕ ስለ እመቤታችን ልውክት ብሎ ሰይሟታል። በልውክት ውስጥ ደግሞ ጨውን አስቀምጦ ውሃ ጨምሮ ያን መራራ የሆነውን በዘመናቸው መሮ አላስጠጣቸው ሆዳቸውን እየቆረጣች አንጀታቸውን እየበጠበጠ ሲገላቸው የነበረውን ውሃ በልውክቱ ውስጥ ወይም በማድጋ ውስጥ ጨውንና ውሃውን በመጨመር ከዚያ ላይ ጸልዮ በጸሎቱ ወደ ውሃ ወደ ምንጩ ቢጨምረው ያ ውሃ ተፈውሶ ስለነበረ በዘመኑ የነበሩ ሰዎች ከዚህ በኋላ ይህ ውሃ ጣፋጭ እንጂ መራራ እንዳይሆን ብሎ ስለነገራቸው ከዚህ በኋላ የሚሞት ከዚህ በኋላ ሰውነቱ ለበሽታ የሚዳረግ የለም በማለት አጣምክዎ ወለድክዎ ብሎ አጥሜዋለሁ፣ ፈውሼዋለሁ፣ ለውጬዋለሁ፣ ከዚህ በኋላ መጠጣት የምትችሉ ትፈወሳላችሁ ብሎ የነግራቸው ስለነበረ እነሆ የውሃው መፈወስ ውሃ የተባለው ምንጭ የተባለው ዓለም ነው። ይህንን እንደ ምንጭ የሚመነጭ እንደ ምንጭ የሚፈለፈል ትውልዱን ጨምሮ ዓለምን በሙሉ በእመቤታችን አማላጅነት መገኘት በክርስቶስ ጨውነት ያንን አልጫውን ዓለም እነሆ ጣፋጭ እንዲያደርገው በምስጢር በነቢይነት ምስጢር ተመልክቶ የተናገረ ታላቅ ነቢይ ነው ማለት ነው። ስለዚህ በዘመኑ የሶርያ ንጉሥ ወደ ወልደ አዴር የሚባል ገናና ከኔ በላይ ማን አለ? ስለዚህ ኢየሩሳሌምን በጠብጣታለሁ፣ በኢየሩሳሌም ያሉት ነገሥታት ለእኔ ይገብራሉ ብሎ ሰራዊቱን በኢየሩሳሌም ዙሪያ ባሰለፈ ጊዜ የእግዚአብሔር ነቢይ በድንቅ ምስጢር አይቶ ተመልክቶ ለንጉሡ ነገረው። ከዚህ በኋላ ንጉሡ ሰላዮችን በላከ ጊዜ እውነትም ነቢዩ የተናገረው እውነቱን አገኘ። ስለዚህ ምን ላድርግ አለ። ማቅ ለበሰ። ንጉሡ አይዞህ አለ። ከዚህ በኋላ ነቢዩ ደቀ መዝሙሩን ግያዝን እስቲ ውጣና ተመልከት፣ በእኛ አካባቢ ያለው ችግር ምንድን ነው? ንጉሡም ከተማይቱም ትሸበራለች፣ እሱም ይሸበራል፣ ሰራዊቱም ይሸበራል። ምንድን ነው የሚያሸብረው ብሎ ግያዝን ተመልከት ብሎ ሲልከው ግያዝ በኋላ በቤቱ ዞር ብሎ ወደ ተራራ ሲመለከት የወልደ አዴር ሰራዊት የአሕዛብ ሰራዊት እስራኤልን ከቧት አየ። በዚህ ጊዜ እየተንቀጠቀጠ እየተርበደበደ መጥቶ መምህር ሆይ ተከበናል አለ። ልንጠፋ ነው አለ። በዚህ ጊዜ ነቢዩ ጌታ ሆይ የዚህን ብላቴና አይነ ልቡናውን ክፈትለት፣ ግለጽለት አለ። ወደ አሁኑ ተመለስና ሄደህ እይተመልከት አለ። ወጥቶ ሲመለከት በዚያ በወልደ አዴር ሰራዊት በስተጀርባ 4 እጥፍ የሚሆን የእግዚአብሔር ሰራዊት ሰፍሮ አየ። ተመልሶ መጣና መምህር ሆይ የቅድሙ ልቅሶ ነበረው፣ ሐዘን ነበረው፣ የፊት መለወጥ ነበረው። አሁን ግን በደስታ ፈገግ እያለ እየሮጠ መምህር ሆይ ከእነሱ ይልቅ ለእነሱ ከተሰለፉት ይልቅ ለእኛ የተሰለፉት ይበልጣሉ አለ። ክብርና ምስጋና ለመድኃኒዓለም ነው። ታላቁ ነቢይ በጸሎቱ ይህ የወልደ አዴር ሰራዊት ኢየሩሳሌምን እንዳይበረብራት በጸሎቱ አጥር ጠብቆ የያዘ ከእግዚአብሔር ጋር እየተገናኘ እነሆ ምስጢሩን ከእግዚአብሔር ጋር እያደረገ ለሰዎች በማይታወቅ መልኩ እርሱ ሥጋ ለብሶ ሥጋ እንዳለበሰ እንደ መልአክ ሆኖ ያችን ኢየሩሳሌምን በጸሎቱ በነቢይነቱ ጠብቃት ስለነበረ ከጀርባ ያለ የእግዚአብሔር ሰራዊት ብዙ ሆኖ እጥፍ 4 እጥፍ ሆኖ የወልደ አዴር ሰራዊት የሚሸነፍ ድባቅ የሚመታ ሆኖ ተገኝቷል። አሁንም የእግዚአብሔርን ልጆች የሚያሸንፍ ማንም የለም። ከእኛ ዙሪያ ከእኛ በኋላ የተሰበሰቡት የተሰለፉት የእግዚአብሔር ሰራዊቶች መላእክት
ይኖራሉ። ሁልጊዜ እኛን ለመጠበቅ ተግተው ይኖራሉ። አይተኙም፣ አንቀላፉም። የወልደ አዴር ሰራዊት ግን ይርባቸዋል፣ ይጠማቸዋል፣ ያንቀላፋሉ፣ ይሞታሉ። ከዚህ በኋላ የወልደ አዴር ሰራዊት ሁሉም እያንዳንዱ በአንድ ቀን ሌሊት እምሽክ ብሎ አደረ። ጠላት ተሸነፈ ማለት ነው። ይህ ዲያብሎስ ሰራዊት ነው። ዲያብሎስ እኛን ሊውጠን እስካገሳ እንደ አንበሳ ሲሰለፍ የእግዚአብሔር ሰራዊት ከኋላ ሁኖ እግዚአብሔር እኛን እንድንድን ቅዱሳን ነቢያትን ቅዱሳን ሐዋርያትን በጸሎታቸው እንዲረዱን ሁልጊዜ ከእኛ ጋር ነው። መላእክት በጥበቃቸው እንዳይለዩን ሁልጊዜ ከእኛ ጋር ነውና፣ ስለዚህ ከጠላት ይልቅ ከጠላት ሰራዊት ይልቅ የእኛ ሰራዊት የእግዚአብሔር ሰራዊት ይበልጣልና ዙሪያችን ተከበን እንጠበቃለን። እስካሁንም ተጠብቀን የምንኖረው በነቢዩ ጸሎት ነው፣ በቅዱስ ራጉኤል ጥበቃ እንደሆነ ይህንን ሁላችንም ማወቅና መረዳት ያስፈልጋል። ነቢዩ ብቻ ስራ አይደለም የሰራው። እነሆ አንዲት የነቢይ ሚስት ነበረች። ነቢዩ አለፈ። ወደ ነቢዩ ወደ ኤልሳዕ ሄደችና አባቴ ሆይ መምህር ሆይ እንዳንተ ባለቤቴም ነቢይ ነበረ፣ ልጆች ወልዶልኛል። አሁን ግን ባለዕዳ ልጆችን ወስዶ ሊሸጣቸው ነው፣ ሊለውጣቸው ነው። ምን አድርግ ብላ ነዋን አፈሰሰች። ዛሬ እንባችሁን ብታፈሱ የኤልሳዕ አምላክ ሁላችሁን እንባችሁን ያብስላችሁ። አምላካችን አመስግኑት። ከዚህ በኋላ አይዞሽ አትፍሪ አላት። ከቤትሽ ምን አለ አላት። አንድ የዘይት ዕቃ ብቻ አለ አለች። ምንም የለኝም፣ የሚሸጥ የሚለወጥ የለኝም አለችው። እንግዲያውስ ቤትሽን ወደኋላ ቆልፊና ልጆችሽን ከቤትሽ ውስጥ አስገብተሽ ከጎረቤቶችሽ ባዶ ዕቃ እየለመንሽ ወደ ቤትሽ አስገቢ አላት። ከዚህ በኋላ ከጎረቤቶቿ ባዶ ማሰሮ እየለመነች ብዙ የሆኑ ማሰሮችን ለምና ወደ ቤት አስገባች። ቤቷን የኋሊት ቆለፈች። ልጆቿን ከዚያ ውስጥ አደረገች። ትልቁን ልጆች ጠራች። ባዶ ዕቃውን አምጣልኝ አለች። ከዛ ከነበረው ዘይት እየቀዳች ወደ ባዶ ዕቃ ትንሽ ጠብ ስታረግ ዕቃው ይሞላል። በሙሉ ባዶ ዕቃ ሞልቶ ከዚህ በኋላ የሚቀዳበት ዕቃ ጠፋ። የዛች የሌለት ቤት እንደ በበረከት ሞላ። የነበረው ሁሉ ተሞላ። ዛሬ ባዶ ከዚህ በኋላ ምን አደረገች? እንደው ሞልቼ ጨርሻለሁ፣ ባዶ ዕቃ የለኝም አለችው። በወስደሽ ዘይቱን ሽጭና ለባለዕዳሽ ክፈይ አለ። ስለዚህ የነቢዩ አምላክ ነው ዕዳችንን እንድንከፍል የሚያደርገን የሚረዳን፣ ባዶአችንን የሚሞላልን የነቢዩ የኤልሳዕ አምላክ ነው። ስንት ባዶ ሰውነት አለን፣ ስንት ባዶ ልብ አለን፣ ስንት የሚያለቅስ እነሆ እንባችን የማይቋረጥ ብዙ ሰዎች አለን። ልጅ አጥተን የተጨነቅናለን፣ ሀብት አጥተን የተጨነቅናለን፣ ስራ አጥተን የተጨነቅናለን፣ ዘመድ አጥተን የተጨነቅናለን። በስደት ማዕበል የምንመታ ብዙዎች ነን። ከዚህ ከስደት የሚያድነን የነቢዩ የኤልሳዕ አምላክ ነው። የኤልሳዕ አምላክን አመስግኑት። ያችን ለሌለት ቤት የሞላ የእኛንም ማየት ቤት እናንተ ወደ ኤልሳዕ መጥታችኋል። ቤታችን ግን አሁን በበረከት ተትረፏል። ክብርና ምስጋና ለኤልሳዕ አምላክ። ከዚህ በመቀጠል ነቢዩ በየሀገሩ እየዞረ ያስተምር ነበር፣ ትንቢት ይናገር ነበር፣ የተሰወረውን ይገልጽ ነበርና ከዕለታት በአንዳቸው ቀን አንድ ሲመሽበት የሚያድርበት ደጋግ ሰዎች ነበሩና ከዚያ ቤት ባደረ ጊዜ አንዲት ልጅ የሌላት እናት አገኘ። ከዚህ በኋላ ሰገነት ሰርተውለት፣ አልጋ አስቀምጠውለት፣ ወንበር አስቀምጠውለት፣ ጠረጴዛ ሁሉ የሚገባውን አስቀምጠውለት በዚህ የእግዚአብሔር ሰው ሲመጣ ያርፋል ብለው አዘጋጅ። ዛሬ እግዚአብሔር ሰው ይቀበላለን። ውሸታም እያለ እየሰደብን ያለ ስራችን እኛ ውሸታሞች ነው፣ ሌሎቹ ውሸታሞች። አንኛውን እኮ እግዚአብሔር ውሸታሙን እሱ ያውቀዋል። ከእኛ በፊት ማን ያውቀዋል? እግዚአብሔር ያውቀዋል። እኛንም ማን ያውቀናል? እግዚአብሔር ያውቀናል። ልባችን ለማን እንስጠው? ለእግዚአብሔር ብንሰጥ የተሻለ ነው። ይህቺ ሱናማዊት እናት እነሆ ልጅ የላትም፣ በመካነት ባለቤቷም ሽማግሌ ነው። ከዚህ በኋላ ቢያዝ ደቀ መዝሙሩ እንደነዚች ሴት ምን እናድርግላት ብሎ በጠየቀው ጊዜ ልጅ የላትም እኮ በመኖሪያ ነው። ልጅ የሌለን ዛሬ የኤልሳዕ አምላክ ልጅ ይስጠን። አመስግኑት እግዚአብሔር። የኤልሳዕ አምላክ ነው። ከዚህ በኋላ እንዲህ አለች፣ ነይ ጥራት አለው። ተጠራች፣ መጣች፣ ከበሩ ላይ ቆመች። ምን ልታዘዝ አለች። ከርሞህን ጊዜ ወንድ ልጅ አቅፈሽ አይሻለሁ አላት። ክብርና ምስጋና ለእግዚአብሔር። ወንድ ልጅ አቅፈሽ ትይዣለሽ
ታለሻ ተዋታ ጓጓኝ እባክህ ላይሆን አታታለኝ አለች። ይሆናል ያው እግዚአብሔርን የማይሆን ነገር የለም ማለት በእግዚአብሔር ሁሉም ይሆናል አይደል? በሰው የማይቻለው በማን ይቻላል? በእግዚአብሔር ይቻላል። ልክ አንድ ዓመት ሲሞላት ያቺ ሱናማዊ ሴት እንደ ወንድ ልጅ አቅፋ ነቢዩ ሲመጣ ልጁን አሳየችው። ደስ አለ ማለት ነው። የልጅ እናት የገሌ እናት እየተባለች እንድትጠራ አደረጋት። ዛሬም እኮ የምንሰደብ ብዙዎች ነን አይደል? ጊዜ ያጥርብናል። እዚህ ብዙ የምናገረው ነገር ነበረ። ከዚያ ብንቆጠብ መልካም ነው። ከዚህ በኋላ ይህ ልጅ 3 ዓመት ከሄደ በኋላ እነሆ አባቱን ተከትሎ ወደ ማሳ ስንዴ ሲታጨድ ተከትሎ ሄደ። በዚያ እንዳለ ራሴን የሚል በሽታ የራስ ምታት በሽታ በመውለዱ ታመመ። ወዲያውኑ ወደ እናቱ ውሰዱት ተባለ። ወደ እናቱ መጣ ልጅ ወደ እናቱ ከመጣ በኋላ ወስዳ በራሷ ቤት ወይም በራሷ አልጋ አይደለም ያስተኛችው። እየሰማችሁ ነው? ነቢዩ በሚስተናገድበት ነቢዩ ሲመጣ በሚተኛበት አልጋ የነቢዩ አምላክ የነቢዩ ግር አርፎበታልና የነቢዩ ሰውነት አርፎበታልና በዚህ አልጋ ላስተኛው ልጅ ይፈወሳል ብላ በነቢዩ አልጋ ላይ ያስተኛችው። ከዚህ በኋላ ብታየው ሙቀት እየነሳው ሄደ። ወደ ባሏ መልእክተኛ ላከችና አንድ በሬና አንድ አህያ ላከልኛል። መሆነሻት ምንም አልሆንኩም፣ ምንም እንዳታናግረኝ አንድ በሬና አንድ አህያ ላከልኛል። ወዲያውኑ እሱም ብዙ አላናገራትም። አጨዳ ላይ ስለነበረ አንድ በሬና አህያውን የሚጭን ወይም አህያውን የሚስብ አንድ በሬና አንድ አህያ ሰጣት ማለት ያንን ጭና በቶሎ ገስጊስ ቆም ሳለን እንዳትቆማለች። እኔ ሳላስ አንድ ነገር አንተ ምንም እንዳታደርጋለች። እሱ ፊት ለፊት ይገሰግሳል። እሷ በቅሎ ላይ ሆና ኤልሳ ወዳለበት ደረሰች ማለት ነው። ከዚህ በኋላ ወደ ኤልሳ ቤት ገባች። በሩን ቆፈቆፈች። ግያዝ ወጣና ምን ፈልገሽ ነው አላት። ምፈልገው ነቢዩን ነው አለች። ስለዚህ ሱናማዊት ሴት መጣለች አለው ለነቢዩ ግቢ በላት አለው። ስለዚህ ምን ሆና ነው አለ። ምን ሆነሽ ነው ሲላት እነሆ አታታለኝ ብዬ ነበረ የሰጠኸኝ ልጅ ሞተ አለች። ሕያው እግዚአብሔርን አይሞትም ሕያው ነው አላት። ሕያው አምላካችን ከሁላችን ጋር ይሆንልን። አሜን። አመስግኑት። ከሰው ጋር ሳትነጋገር በናልክ ይሉ እንኳን መልስ እንዳትመልስ ይህችን መቋሚያ ይዘህ ልጁ ወደተኛበት ሄዳል። እሱ እየገሰገሰ ሄደ። እርሷ ግን እንዲህ አለች፣ አንተ ካልሄድክ ብቻዬን ተመልሼ አልሄድም አለች። የሰጠኸኝ አንተ ነህ፣ ስለዚህ ልጄን የምትመልስልኝ አንተ ነህ። ልጄ ሙቷል አለችው። ግያዝ ፊት ለፊት እየገሰገሰ ሄደ። ወዲያውኑ ከቤት ደረሰ። መቋሚያውን አስቀመጠ፣ አልተፈወሰም። ከዛ ነቢዩ እሷን ተከትሎ መጣ። ወዲያውኑ ነቢዩ ወደ ውስጥ ገባ። ሲደርስ ልጁ ሞቶበታል። ልጁ ሞቷል። እሷን ተስፋ ቆርጣለች። በሉ አለና በሩን ለሁለታቸው ላይ ዘጋና አፉን ካፉ እጁን ከእጁ እግሩን ከእግሩ አድርጎ መጸለይ ጀመረ። ከዚህ በኋላ እየጸለየ ሳለ ለሕፃኑ ሙቀት ሰማው። ክብርና ምስጋና ለመድኃኒዓለም። ከዛ በኋላ ሙሉን እስከ 7 ጊዜ እየወደቀ እየተነሳ ጸለየ። በሰባተኛው አፈፍ ብሎ ተነስቶ እነሆ ዓይኑን ግልጥልጥ አደረገላት። የእግዚአብሔር ነቢይ ያንን የሞተውን ልጅ አስነስቶላታልና ሱናማዊቲቱ ሴት ተጠርታ በግንባሯ ከእግሩ ስር ወደቀች። አንተ የእግዚአብሔር ሰው እውነት ነው ብያለሁ፣ ሕያውነት በአንተ አለ፣ ሕያው እግዚአብሔር ከአንተ ጋር ነውና እነሆ የምታድነው የምትፈውሰው ከሞት የምታስነሳው አንተ እንደሆንክ አውቄአለሁ። ክብርና ምስጋና ለአንተ አምላክ ይወርዳል። ዛብን የሚያነሳን የልዩ አምላክ ነው። ነቢያትን አቃለን አይሆንም። ነቢያትን ዝቅ አድርገን አይሆንም። ነቢያትን ከፍ ከፍ እናድርጋቸው። ነቢያትን እናክብራቸው። ነቢያትን እናመስግናቸው። እባካችሁ ቅዱሳንን አንናቃቸው። በቅዱሳኑ ጀርባ እግዚአብሔር አለ። የእግዚአብሔር ቅዱስን ካላከበርን እግዚአብሔርን ያላየ ነው። ከበታገባችን ያለውን ወንድማችን ካልወደድን እግዚአብሔርን መውደድ አንችልም፣ አናውቀውም እግዚአብሔርን። ስለዚህ እርስ በርሳችን ልንዋደድ ያስፈልገን። እዛት ትእዛዝን ከመትፋቀሩ በባትክሙ እኔ የማዛችሁ ትእዛዝ ይችላል እርስ በርሳችሁ ትዋደዱ ትፋቀሩ ዘንድ ነው። ጥላቻ በዛ፣ ጥላቻ ሰፈነ። ልጅ እናትና አባቱን አያከብር፣ ወንድሙን መግደል ጀመረ። እስከ መቼ? ስለዚህ ሰይጣንን አንፍራው እንጂ እርስ በርሳችን መጋደልን ግን መፈራራት ያስፈልጋል። አይሻልም?
እኛ ጠባቂ አለን እኮ። አንዳንድ ጊዜ በቅዱሳን ላይ ቀስታቸውን የሚገትሩ ብዙዎች ናቸው። እግዚአብሔር ግን ያድነናል። እግዚአብሔር ግን ያድናቸዋል። አያችሁ ወአውቆሙ ትምህርተ ለእለ ይፈርሁ ከመ ያምስጡም ገጸ ቀስት ተብሎ ተጽፏልና አንተ ከጦርነት እንዲያመልጡ ከግድያ እንዲያመልጡ እነሆ ምልክትን ሰጣቸዋል። የእግዚአብሔር ልጆች ምልክት አላቸው። የእግዚአብሔር ልጆች የቅዱሳን አማላጅነት ምልክት አላቸው። የእግዚአብሔር ልጆችና የቅድስት ድንግል ማርያም ምልክት አለቻቸው። መስቀሉ አለላቸው። ይህንን ይዘው አይወድቁም፣ አይሸነፉም። በዙሪያቸው ጠላት ቢሰለፍም በጠላት ዙሪያ የእግዚአብሔር ሰራዊት አለና ይህንን እናምን ይገባናል። ስለዚህ ታላቁ ነቢይ አመስግኑት። በደንቡናቸው እንግዲህ የመረረውን የሚያጥም የሞተውን የሚያስነሳ የታመመውን የሚፈውስ ባዶነትን የሚሸፍን የሚሞላ ስለሆነ ለነቢዩ አምላክ ሁላችንም ምስጋና ልናቀርብ ይገባናል። ታላቁ ነቢይ ኤልያስ አባትና ልጅ በዚህ ቦታ አሉ። በዚህ ቦታ ይህንን ቦታ እየቀደሱት ይህንን ቦታ በበረከት እየጎበኙት ያሉት እነዚህ ታላላቅ ነቢያት ናቸው። የእነዚህ ታላላቅ ነቢያት አምላክ እኛንም እየጎበኘን ነው። የሚገርመው ነገር እንዲህ ብላችሁ ደስታችሁ ትገኛላችሁ ብለን አላሰብንም። ዛሬ እሑድ ቅዳሜ አይደለም፣ ሐሙስ ነው። በዚህ ቀን እንድትገኙ የጠራችሁ የታላላቁ ነቢያት አምላክ ነውና አሁንም የነቢያቱ አምላክ የኤልሳዕና የኤልያስ አምላክ ቤታችሁን በበረከት ይጎብኘው። ቤታችሁን በበረከት ያድስላችሁ። አሮጌውን ሰውነታችንን የኤልሳዕ አምላክ ያድስልን፣ አሁንም ያድስልናል። ጠላቶቻችን ዲያብሎስና ሰራዊቱ በዙሪያችን ቢከቡ እነሆ በኤልሳዕ አምላክ እንድናለን፣ ከእነሱ እናመልጣለን። እነሱ ይፈተናሉ፣ እኛ እንሰበሰባለን። ለአምላካችን ክብርና ምስጋና ይድረሰው። መፍራት አያስፈልግም። ፍርሃት ለክርስቲያን አያስፈልግም። ጸሎት መጸለይ ያስፈልጋል። እግዚአብሔርን መያዝ ያስፈልጋል። መስቀሉን መያዝ ያስፈልጋል። ድንግል ማርያምን መያዝ ያስፈልጋል። ስለዚህ የነቢያት ትንቢት የሆነችው ድንግል ማርያም ከሁላችን ጋር ትሆንና ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት ከእኛ ጋር በጸሎታቸው ስለሆኑ ይልቃስ ልቡናችንን እግዚአብሔር ከፍተን እንስጠው። እግዚአብሔር ይደርበት በሕሊናችን ውስጥ። እግዚአብሔር ባዶ የሆነ ሕሊና ይሙላልን እንጂ እኛ ወደ እሱ ከተመለስን እግዚአብሔር ወደ እኛ ምሕረት የምሕረት ፊቱን ይመልሳል። ወደ እኔ ተመለሱ ብሏል። ስለዚህ ሁላችንም እንደ ነቢያቱ የነቢያቱ በረከት እንዲያድርብን የጻድቃኑ የሰማዕታቱ በረከት እንዲያድርብን ሁልጊዜ በኤልሳዕ አምላክ ልንማጸን ያስፈልገናል። በዚህ ቦታ የመጣችሁ ሁላችሁ ከጭንቀታችሁ ከፈተናችሁ ሁሉ አምላካችን እግዚአብሔር ያድናችሁ፣ ሰላማችሁን ይስጣችሁ።